አሳድገኛል ማለት እችላለሁ በነገራችን ላይ አይደል እድገት ላይ ይሄ እንዴት ነው እንደ ትልቅ ወንድም ምናምን ትልቅ ወንድም ቤት ውስጥ ለተወለደ ህፃን ልጅ የሚኖረውን አይነት እንክብካቤ ሁሉንም ነገር አድርገህልኛል እሱም በተመልካቾች ስም በጣም አመሰግናለሁ ከዛ ከፍ ሲል ግን ሰፈር ውስጥ እንግዲህ ወሎ ነው ደሴ ነው ጢጣ ነው ሶ በጣም ይሄ ሙስሊሙ ክርስቲያኑ ሌላውም በጣም በቃ በአንድ ላይ የሚኖርበት ማህበረሰብ ነውና እንደ ተመልካቾች ስላስተዳደገ የሆነ ነገር ቢሰሙ ደስ ይለኛል እንግዲህ አስተዳደጋችን ያው ከሃይማኖት ፐርስፔክቲቭም ያመጣው ይመስለኛል አዎ በደንብ ኤኒዌይ አስተዳደጋችን አንድ ላይ ነው ባይዘው አንድ ላይ ስል የምር አንድ ላይ ነው ሰው ትንሽ አርቲፊሻል ነገር ሲነሳ ስለማልወድ ነው እኔ ብዙ ጊዜ ስለ ሃይማኖት ሲነሳ እንቻቻል እንዲሁም ሶሻል ሚዲያ ላይ የማያቸው ፎቶዎች አሉ በዚህ በኩል ቄሱን ያመጣሉ በዚህ በኩል ሼህየውን ያመጡና ይሄ ነው ኩኛ ይኖርንበት ይሄ ነው ኩኛ ያደግንበት ብሎ ለማሳየት ይሞክራሉ ለኔ ያሙከራ ነው እና ቀልድም ነው እኛ ኖረንበታል አንድ ላይ ነው ሁሉ ነገራችን አንድ ላይ ነው የነበረው እነ ሳሙኤል ይመረን እነ ስለሽን የመሳሰሉ ወንድሞች ጋር ያደግነው እነዚህ ጋር ስናድግ የሃይማኖት ጉዳይ ለያይቶን አያውቅም የሃይማኖት ጉዳይ አንተ እዚህ ጋር ነህ እኔ እዚህ ጋር ነኝ ተባብለንበት አናውቅም እስከ ቅርብ ጊዜ ድረስ ያው ልጅነቱም ስላለ አንዳንዶቹን ነገሮች ሃይማኖታዊ ትርጉም አትሰጣቸውም አይደለ ያው አሁን እኮ ነው እንትን ይያልክ ወበለጠ ቡሄ እኮ እሱን ነው ላነሳ ይሞክራለሁ እኔ 11ኛ ክፍል ሆኜ ቡሄ አብረን እንጨፍር ነበር 11ኛ ክፍል እንግዲህ ማይንዲው 10 አመት ራሱ 10 አመት ቢሆነው ይሄ ማለት እያንዳንዱ ነገራችን አንድ ላይ ነበረ በዚህ ውስጥ በጣም የሚገርመኝ አንዱን የሚያከብርበት መንገድ ለምሳሌ የኛ ቤት ከመስጂዱ ፊት ለፊት ነው የሌሎቹም ጓደኞቹ ቤት እዚያው ከመስጂዱ ፊት ለፊት ነው ሁሉ ነገራችን መስጂድ ውስጥ የመሆኑን ያህል ከነሱ ጋር አብረን እንዳንሆን ምንም ያገደን ነገር የለም ኢንፋክት ቤተክርስቲያን መሄድ ሲያስፈልጋቸው ሚካኤል ቤተክርስቲያን በጣም ቅርብ ነው አብሮ የመሄድ ያህል አንዳንዴ እኔ እንዲያውም በጣም የሚያስገርመኝ የመስቀል ደመራ እየተበራ ልንሄድ እንችላለን እንግዲህ ከሃይማኖት መነጽር ከተመለከተ ነው ይሄንን ትክክል ነው ትክክል አይደለም የሃይማኖት ሰዎች ብይን ሊሰጡበት ይችላሉ የሆነ ግን ልጆች ስለሆነ በልጅነት አእምሮ አብሮነታችን እስከዚህ ድረስ ነው ለማለት ነው እስከዚህ ድረስ ነው ለማለት ነው እንጂ ትክክል ነው ለማለት አይደለም ስለዚህ በጣም በብዙ ነገራችን አንድ ላይ ሆነን ያደግን ሃይማኖት የሚባለውን ኢሹ እንዴ ለካኔ ሙስሊም ሆኜ ነው ያደግኩት ለካኔ ክርስቲያን ሆኜ ነው ያደግኩት ለካኔ ቤተክርስቲያንና መስጊድ አዘወትር ነበር የሚለውን ሐሳብ እንኳን በኋላ ነው የምታመጣውና ብዙ ነገራችን አብሮ ነው የነበረው ይሄ ሶሻሊ ሆኖ አብሮነት የነበረው ጊዜ ከፍ ያለ ነውና ከዚህ አንፃር አሁን ላይ እንደው ይሄን ብናረግ እንደዚህ ቢሆን እንደዚህ እኮ ነው የነበር ነው ብለው ሰዎች አርጊው ለማድረግ ይሞክራሉ እና እሱ ለኔ አርቲፊሻል ይሆንብኛል ስለኖርን ማለት ነው